ፍትህ ለቤተ ክርስቲያን፣ ፍትህ ለተዋሕዶ ሃይማኖታችን። ቤተ ክርስቲያናችን ተጨቁናለች። እነዚህ ሰዎች ለምን ይቅረቡልን? አባቶቻችን ቤተ ክርስቲያንን እንመራለን እያላችሁ በጣም ያሳዝናል። በእኛ ዘመን ይሄ መደረጉ በጣም ያሳዝናል። አባቶቻችን አላችሁ አሁን አርሲ የክርስቲያኖች ቄራ፣ የኦርቶዶክሳውያን ሰቆቃና ግድያ። በኦሮሚያ ክልል በተለይም በአርሲ ዞን በኦርቶዶክስ ተዋሕዶ እምነት ተከታዮች ላይ እየደረሰ ያለው ግድያና ጭፍጨፋ ከፍተኛ አሳሳቢ ደረጃ ላይ ደርሷል። የሚከተሉት መረጃዎች የሰቆቃውን መጠን በጥቂቱ ያሳያሉ። በዚህ ወርና ሳምንት የተፈጸመ ከትላንት በስቲያ ጥቅምት 13 በአንድ ሌሊት 14 ኦርቶዶክሳውያን ከህፃናት እስከ አረጋውያን ተገድለው አድረዋል። ከሳምንት በፊት 8 ኦርቶዶክሳውያን በዛው ቀበሌ ተገድለዋል። በአጠቃላይ 22 ኦርቶዶክሳውያን በዚህ በአንድ ወር ውስጥ ተገድለዋል ማለት ነው። የ2017 ዓ.ም በአርሲ ዞን የተፈጸሙ ግድያዎችን ስናይ በሀገረ ስብከቱ በቀረበ ሪፖርት በዚሁ ዞን ባለፈው ዓመት በአጠቃላይ 255 ኦርቶዶክሳውያን ተገድለዋል። ከዛ በፊት በነበሩ ሪፖርቶች በየዓመቱ በመቶዎች የሚቆጠሩ ኦርቶዶክሳውያን በአርሲ ይጨፈጨፋሉ። በምዕራብና ምስራቅ ሐረርጌ በባሌና በሌሎች ዞኖች እንዲሁ በመቶዎች የሚቆጠሩ ኦርቶዶክሳውያን ክርስቲያኖች ታርጌት ያደረገ ግድያ በየዓመቱ ያለማቋረጥ ይፈጸማል። አብያተ ክርስቲያናት ይቃጠላሉ። ጽንፈኞች ቤተ ክርስቲያን ድረስ ዘልቀው በመግባት ካህናት፣ መነኮሳትና ምዕመኑን ይገድላሉ። በቅርቡ እንኳን በዝቋላ አቦ የተፈጸመውን የመነኮሳት ግድያ እንደ ማሳያ ማቅረብ ይቻላል። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ስለሚፈሰው የክርስቲያኖች ደም ለሀገረ ስብከት ሊቃነ ጳጳሳት፣ ለካህናት፣ ለዲያቆናት፣ ለምእመናን በጠቅላላ የሚሆን አጭር መልእክት ለቤተ ክርስቲያን ለቅዱስ ሲኖዶስ አባላት በጠቅላላ በታናሽነት አንድ ነገር ለማለት ስለፈለኩ ነው። የሰራዊት ጌታ እግዚአብሔር በጎነቱን፣ ረድኤቱን፣ ቸርነቱን አድርጎ በዚህ ሰዓት ቃሉን እንድንሰማ የፈቀደልን ለሁላችን እሱ ነውና በልብ መታሰቡ በቃል መነገሩ ከፍ ከፍ ይበል። በየጊዜው የክርስቲያኖች ደም ይፈሳል፣ የሌሎችም እንዲሁ። አንድ ሀገር ሰላምና ፍቅር፣ በረከትና ረድኤት እንዲኖራት የሰው ልጆች መብት መጠበቅ አለበት። ከዚህ በፊት በተለያየ ጊዜ ያስተላለፍኩት ተመሳሳይ መልእክቶች አሉ። እግዚአብሔር ለኛ ለሰው ልጆች የሰጠን ማንም ሌላ ያልሰጠን ስጦታ አለ። ማንም ሰው ክርስቲያንም ይሁን የሚያምንም ይሁን የማያምንም ቢሆን በዚህ ምድር ላይ ሲኖር ሕይወት አለው፣ ነጻነት አለው፣ ሀብት አለው። ሕይወት፣ ነጻነት፣ ንብረት ይሄ እግዚአብሔር ለሰው ልጆች የሰጠው ሲሆን በፖለቲካል ሳይንስ ፊሎሶፊ ቪው ከግሬት ኢንላይትመንት ቲንከርስ ከተባሉት መካከል እንግሊዛዊ ጃላ ከመጽሐፍ ቅዱስ ከተወሰደ በሚመስለው ቃሉ ይሄንን ያስቀምጣል። የአሜሪካ ኮንስቲቱሽን ሲመሰረትም ቶማስ ጄፈርሰን ይሄን ሐሳብ ተጋርተውታል። ይሄም አንድ ሰው ሲወለድ እግዚአብሔር የሰጠው ነው። ላይፍ፣ ሊበርቲ፣ ፕሮፐርቲ ተብለው የሚጠቀሱ ናቸው። ስለዚህ አንድ መንግስት የአንድን ሰው ሕይወት፣ የአንድን ሰው ነጻነት፣ የአንድን ሰው ንብረት ይጠብቅ ዘንድ ሶሻል ኮንትራክት ተብሎ የሚታወቀው በገቨርንመንትና በህዝቡ መካከል ትልቁ ስምምነት ይሄ ነው። አሁን ወደ ዋናው ጉዳይ ልግባና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ የሚደረገው መከራ በየጊዜው ከፍ እያለ እየመጣ የምናየው ነው። እየሆነ ያለው ለሁላችን ትልቅ ማሳሰቢያ ነው። ይልቁንም መጨረሻ ላይ ማለት የምፈልገው ቅዱስ ሲኖዶስ፣ አጠቃላይ የቤተክርስቲያን አመራር ኃይላት፣ ሀገረ ስብከት፣ አጠቃላይ ከሁላችን ምን ይጠበቃል የሚለውን ነው። ምዕመናኑ አንዳንድ ነገር ለማስቀመጥ በአማረ ምንጣፍ የተመሰረተች አይደለችም፣ በችንካር ላይ ነው። የጉልላቷም አምሳል የሸዋ አክሊል ነው። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ በቀራንዮ አደባባይ ደሙን አፍሶ ስጋውን ቆርሶ እጆቹን ለሕማም ዘርግቶ የመሰረታት ቅድስት ቤተክርስቲያን ናት። ክርስቲያኖች እዛ ዘመን እነ ቅዱስ እስጢፋኖስ በተገደሉበት ዘመን በክርስትና ላይ ያለው መከራ እኔ ጀምሮ አለ። ከዛም በ64 ዓመተ ምህረት የሮማው ንጉስ ኔሮን ቄሳር የሮማን ከተማ ራሱ አቃጥሎ ክርስቲያኖች ናቸው ያቃጠሉት በማለት ቅዱስ ጴጥሮስ፣ ቅዱስ ጳውሎስ፣ ሌሎችም ብዙ ሰማዕታት አንገታቸው በሰይፍ እየተቆረጠ ሰውነታቸው ለእሳት እየተሰጠ ብዙ መከራ እንደደረሰባቸው እናውቃለን። ይልቁንም ይህ በመጀመሪያው ክፍለ ዘመን ነው። ከዛም በመቀጠል እንደዚሁ በዛው ወደ ሁለተኛው ክፍለ ዘመን መግቢያ ላይ ብዙዎች ሮማ ነገስታት በክርስቲያኖች ላይ ያደርጉት የነበረው መከራ እጅግ ከባድ ነበረ። ቤተክርስቲያን ለመስራት ዶሚሽያን በ95 ዓመተ ምህረት በዛም ሌሎቹም ትራጃን ሲያደርሱት የነበረው መከራ እጅግ ከባድ ነበረ። ክርስቲያን ያልሆኑ እንኳን ሳይቀሩ ዘግበውታል። ስቃይ ነበረ። በጣም ደግሞ የሚታወቀው የነ ዲዮቅልጥያኖስ የነ መክሲሚያኖስ አለ። ከዛ በፊት ደግሞ የነ ዴሲየስ አለ። ቤተክርስቲያን ብዙ መከራ አሳልፋለች። ብፁዓን አባቶች፣ ቅዱስ ሲኖዶስ
አባላት፣ የሀገረ ስብከት ጳጳሳት፣ የቤተክርስቲያን መሪዎች ይሄ ለእናንተ አዲስ አይደለም፣ ለምእመኑ ለመንገር ነው እንጂ እና ዛሬ በየቀኑ የምንሰማው የክርስቲያኖች ሞት፣ ደም መፍሰስ በተለያየ ስፍራ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማንም አይሙት ለሁሉም ትጸልያለች። እንኳን ስለ ሰው ልጅ ስለ እንስሳ ትጸልያለች። እንኳን ስለ እንስሳ ስለ አየር፣ ስለ ዝናብ፣ ስለ ምድር ፍሬ የምትጸልይ ናት። ስለ ወንዞች መሙላት በረከት የምትጸልይ ናት። የታወቀ ነው። አሁን ብዙዎች ምእመናን እናንተን ይጠይቃሉ፣ እኛን ይጠይቃሉ፣ የቤተ ክህነት ሰዎችን በጠቅላላ ይጠይቃሉ። ምንድነው ሊሉ ይችላል። ልክ ናቸው። ነው ለምሳሌ ሁሉ ጊዜ ሲጠይቁኛል በተለያየ ጊዜ ማስተላለፈው መልእክት አለ። በትምህርቴ ውስጥ አንድም ቀን አልዘነጋው አስተላልፋለሁ። ግን የበለጠ የሚፈልጉ አሉ። ለምን ስንል እቺ ታላቅ ቤተክርስቲያን እንደ ታላቅነቷ እየሰራች ነው ወይ? አባቶቼ የሁላችሁም ቡራኬ ድረሰኝ። እየሰራች ነው ወይ? ልጆቿ በሰይፍ አንገታቸው ሲቆረጥ፣ ሽማግሌው ሲታረድ፣ አሮጊቷ ስትገደል፣ ህፃናት ሲቀሉ፣ ቤተክርስቲያን ሲቃጠል ሲፈርስ መሆን ያለበት ዝም ብሎ አዝነናል ብሎ መልእክት ማስተላለፍ አይደለም። ታላቅ ቤተክርስቲያን ናት። ልጆቿን የምትጠብቁት እናንተ ናችሁ። በግድ አልተሾማችሁም። ፈልጋችሁ ነው የተሾማችሁት። እሆናለሁ፣ እሺ እቀበላለሁ ብላችሁ ነው። ሁሌ የተለመደ ጥቅስ አለ። ግብረ ሐዋርያት ምዕራፍ 20 ቁጥር 27 መንፈስ ቅዱስን እናንተን ጳጳሳት አድርጎ ለሾመባት ለዚች ቤተክርስቲያን ለመንጋው ለራሳችሁም ነው የሚለው። ምክንያቱም ቀስ እያለው ይመጣል ወደዛ። ይሄ ደግሞ ለመንጋው የማይራሩ ማለት እኮ በስጋም በነፍስም እኮ ነው። በነፍስ ብቻ አይደለም እኮ ስለ ከሃዲያን አላውያን ነው እኮ የሚያወራው። በውስጥም ስለሚነሱ ነፍስንም በመርዝ ትምህርታቸው ለሚገሉ ስጋንም በሰይፋቸው ስለት ለሚገሉ ለነዛ እኮ ነው እናንተን ጳጳሳት አድርጎ የሾመው ማለት እኮ። ቤተክርስቲያኗ ዝም ብሎ ሰዎች ተነስተው መልስ ሊሰጡ ይችላሉ። እኔም ልናገር ይችላለሁ፣ ከኔም ሊናገር ይችላል። እኔ በሱ አላምንም። ቤተክርስቲያኒቱ ቅዱስ ሲኖዶስ የተደራጀ ስራ መስራት አለበት። የተደራጀ ስራ መስራት አለበት። መንጋውን መጠበቅ አለበት። መንጋውን ጠብቁ ይላል አይደለም? የመንጋው ሊቅ የሆነው ቅዱስ ጴጥሮስ በአንደኛ መልእክቱ ምዕራፍ 5 ቁጥር 2 እና ቁጥር 3 ላይ ይሄንን የሚለው ኃጢአት እንኳ ሰርተው በደል ሰርተው አሁን የሚታረዱ የሚገደሉ ሰዎች ምንም አይነት ያደረጉት የለም። ጠመንጃ የላቸው፣ መሳሪያ የላቸው፣ ላይ ያልዘመቱ፣ ሄደው ሊገሉ አልሄዱ፣ ሊዘርፉ አልሄዱ አሉበት ነው የሚገደሉት በአብዛኛው። በኦሪት ዘጸአት ምዕራፍ 32 ቁጥር 32 ላይ ሙሴ እስራኤል ጣዖት ሰርቶ በሊቀ ካህናቱ በአሮን አማካኝነት እግዚአብሔርን በድሎ ሳለ የተሰጠው እንኳ ጽላት ከእጁ ተሰብሮ በዚህ ሁኔታ ውስጥ እንኳ እያለ ሊቀ ነቢያት ሙሴ ህዝቡ ኃጢአት ሰርቷል፣ አምላኬ ኃጢአት ሰርቷል፣ በደል ሰርቷል፣ ግን አታጥፋቸው ሙሴ አጠፋቸዋለሁ፣ እነሱን ከምታጠፋቸው አምላክ እኔን ከሕይወት መጽሐፍ ደምስሰኝ። ለመንጋው እንዲህ አይነት እረኛ አለ። ዳዊት እረኝነቱ ላይ አይደለም ለሰው ለበግና ለጠቦቶች እኮ ከአንበሳና ከነብር ጋር የደረሰበትን እኮ እናውቃለን። እረኝነት እኮ አንድን ክርስቲያን በስጋም በነፍስም ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ የሚመለከተው ክፍል ሁሉ ዝም ብሎ ስብከት ላይ ታቦት ወጥቶ እንዲሁ ዝም ብሎ መናገር አይደለም። ተራም ነገር አይደለም ካፋችሁ የሚጠበቀው። በፍጹም ተራ ነገርም አይጠበቅም። እኔ በዚያ ምን አለው አውቃለሁ። ለምንድን ነው የተደራጀ ስራ የማይሰራው? ዝም ብሎ እኮ ጾም ማወጅ አይደለም፣ መነጋገር ነው። ከመንግስት ጋር መነጋገር ነው። እዛ አካባቢ ካለው ኃላፊዎች ጋር መነጋገር ነው። ቤተክርስቲያናችን እንደሆነ የመንግስትን ስትራክቸር ነው አይደል እየተከተለች የምትሄደው። ክፍለ ሀገር ሲባል ክፍለ ሀገር፣ ዞን ሲባል ዞን፣ ክልል ሲባል ክልል፣ በዚህ መንገድ ነው የምንሄደው። ይሄ እኮ ለመነጋገር እንዲያመች ነው እኮ አይደለም እንዴ? ለስራው ቅልጥፍና ነው የተደረገው። ስለዚህ ዛሬ ተናግረን መርሳት፣ ተነጎዳ ተናግረን የምንረሳው ጉዳይ አይደለም መሆን ያለበት። ይሄ እጅግ በተጠና መልክ ምን ሊደረግ ይችላል ተብሎ መንጋው መጠበቅ አለበት። በነፍሱም በስጋውም ነው የሚጠበቀው። ከጠዋት እስከ ማታ እኮ ትምህርት ሲማሩ አይቷቸው አዘነላቸው ይላል እኮ። እርቧቸው የመንጋው እረኛ፣ እረኞች እረኛ የሁላችን አምላክ ክርስቶስ ለስም አጠራሩ ከምስጋና ይግባውና። ስለዚህ እኔ አጭሩ መልእክቴ ምንድነው? የተጠና የተደራጀ ስራ መሰራት አለበት። ትልልቅ ህንፃ እየሰራን ነው፣ ደስ ይለኛል። በብዙ ሚሊዮን ዶላር የሚሰራ በብዙ ሚሊዮን የሚሰራ በውጭም ሀገር አለ፣ በአገር ቤትም እንደዚሁ እየተሰራ ነው። የሰው ህንፃ ስላሴ በአርአያውና በአምሳሉ እግዚአብሔር የፈጠረው የሰው ልጅ ያቺ ኦርቶዶክሳዊ አሮጊት፣ ያ ኦርቶዶክሳዊ ህፃን፣ ያ ጉልበቱ የደከመ ሽማግሌ የተዋህዶ ክርስቲያን ቤተክርስቲያኗ በተደራጀ መልክ ስትሰራ መጀመሪያ ይሄንን መከራ ማስቆም ነው፣ ማስከበር ነው። ቤተክርስቲያኗን ማስከበር ነው፣ ልጆቿንም ማስከበር ነው። ኦርቶዶክሳውያን አባቶቼ፣ በየመምሪያው ያላችሁ ኃላፊዎች፣ ከሌላውም እኮ መማር ጥሩ ነው። ቅዱስ ያሬድ ከትል እኮ ተምሯል። ካቶሊኩም እንደሚያደርገው፣ ፕሮቴስታንቱም እንደሚያደርገው፣ በእስልምናው እምነትም እንደሚያደርገው ነው። እኛ ላይ ብቻ የወረደ ነገር አለ ወይ እንወቀው። ይህንን የምለው በታላቅ ትህትና ነው። የምናገረውም ስድብ አይደለም። አንዳንድ ሰዎች ለአባቶች የሚገባውን ክብር በጣም ከባድ ነው፣ የክርስቶስ ስልጣን ነውና ነው። እኔ የምለው ስለ ስራ ነው። የተጠና ስራ መሰራት አለበት። የተደራጀ ስራ መኖር አለበት። ያን ይዘን ቤተ ክርስቲያኗ ከነ ልጆቿ መጠበቅ አለባት። መንጋው መጠበቅ አለበት። የተጎዱ ቤተሰቦች ምን ተደረጉ? ከዚህ በፊት የተገደሉ ሰዎች አሉ፣ ልጆቻቸው የት ገቡ? የተገደሉ ቀሳውስት አሉ፣ ልጆቻቸው የት ሄዱ? የተገደሉ መነኮሳት አሉ። መነኩሴም ዝም ብሎ ደረግ ግንድ አይደለም፣ እናት አለው፣ አባት አለው። ምንድነው የተደረገው? ወዴት ነው የሚካሄደው?
አንድ አካባቢ ያሉ ክርስቲያኖች እኮ ቁጥራቸው ጥቂት ሊሆን ይችላል። ከዛ ቦታ እኮ ዛሬ 10 ነገ 10 ተነገ ወዲያ 10 ተብሎ እኮ ሙልጭ ማድረግ እኮ ነው ዓላማው። እና ቤተክርስቲያን እየወደመች እየጠፋች መሆኑን አናውቅም እንዴ? ነው ወይስ ታቦት ላይ ብቻ የምናየው ህዝብ ስለሞላ በቃ ሞላ ህዝብ ብለን እንሄዳለን? በፍጹም መሆን የለበትም። ብፁዓን አባቶች በረጅም ዘመን አገልግሎት ደግሞ ይህን መልእክት ማስተላለፌን በትህትና እንድታዩልኝ ይፈልጋለሁ። ለሌላውም በር እየተከፈተ ነው። ያም ይነሳል፣ በዛ ይነሳል፣ በሶሻል ሚዲያ ይነሳል። መስመር ያለው ስራ እንደማንሰራው የምትፈራዋን ቤተክርስቲያን ለምንድን ነው ዝቅ የምናደርጋት? የምትከበረዋን ቤተክርስቲያን ለምንድን ነው ዝቅ የምናደርጋት? ቁጥራችን ነው ዝቅ ያለው? ገንዘብ ነው ያነሰን? ምንድን ነው ያነሰን? መጀመሪያ ብፁዓን አባቶች እናንተም በአንድ መስመር በአንድ መንፈስ ቅዱስን መሃል አድርጋችሁ በአንድ መንፈስ በዚህ የዚህ ቤተ ክህነት በዚህ የዚህ ቤተ ክህነት በዚህኛው ደግሞ ከሌ በዚህኛው ከሌ የሚል መንፈስ መኖር የለበትም። በቅዱስ ሲኖዶስ ውስጥ አንድ መንፈስ ነው። ይሄ ነው የሚያዘን፣ መንፈስ ቅዱስ ነው መሆን ያለበት። እሱ ነው የሚያዘን። አዎ ሹመታችን ከመንፈስ ቅዱስ ነው፣ እውነት ነው። ስለዚህ እናቶች አለቀሱ፣ ሽማግሌዎች አነቡ፣ ሕፃናት አንገታቸው በሰይፍ ተቀላ፣ መነኮሳት ተገደሉ፣ ካህኑ ተዋረደ። ምግባችንን ከእንባ ጋር በላ አለ ዳዊት። ማድረግ የምንችለውን እናት መስራት የምንችለውን እንስራ። ይሄ ማለት እኮ ለአገር ሰላምም የሚጠቅም ነው እኮ ካወቅንበት። ለአገር ሰላምም ይጠቅማል። መንግስትም ቢሆን በአግባቡ ሊመራ የሚችለው እኮ ሰዎች በሰላም አድረው ሲነሱ ነው። አስተዳደር ማለት እኮ ምንም ሌላ ነገር ይልኩ። አስተዳደር፣ የቤተ ክህነት አስተዳደር፣ የቤተ መንግስት አስተዳደር ማለት እኮ አድሮ በሰላም አድሮ ተነሳ ወይ እኮ ነው። አስተዳደር አድሮ አለ ወይ በሰላም ነው። ሌላ ነገር የለውም። ሌላ ትንታኔ ውስጥ መግባት አልፈልግም። በሰላም አድሮ ተነስቷል ህዝቡ። ለመንጋው እንኳን ይራራል፣ ለከብት ለእንስሳ ይራራል እንኳን ለሰው ልጅ። ስለዚህ ቅዱስ ሲኖዶስ ከዚህ በፊት ያደረገው ብዙ ነገሮች ይኖራሉ። አዎ አሉ። እግዚአብሔር የተመሰገነ ይሁን። ግን የምንችለውን አልሰራም፣ የሚገባውን አላደረግም። ለዚህ ነው የተደፈርነው። ዛሬም ሞት፣ ነገ ሞት፣ ገና ተነገ ወዲያ ሞት እንሰማለን። ቤተ ክርስቲያን ተጠብቋት ዘንድ መንፈስ ቅዱስ ሾሟችኋል። በየትኛውም አኳኋሪውን መንፈስ ቅዱስ ያውቀዋል። ስለዚህ ይህንን ህዝብ መጠበቅ፣ መንጋውን መጠበቅ የኛ ነው። እኔ ብዙ ነገር ነው ያለኝ በዚህ ጉዳይ፣ በሌላ መንገድ ስለመመጣበት ነው። አሁን ግን ሁሉም ሰው እንዳሻው በየቦታው ባለው ነገር ላይ ሲሆን ምንድን ነው የቤተክርስቲያኒቷ ስራ? አሁን ያለንበት ሁኔታ እኮ የሚያስከበር አይደል? ህዝቡ የሚሰማዋለን ማይሰማዋለን። የአንድ የእንግሊዝ ፕሪሚየር ሊግን ኳስ ያህል ቢሰማን እንኳን ብዙ ነገር ማድረግ እንችል ነበር አይደል? ስለዚህ መሪዎች የቤተክርስቲያን አገልጋዮች ናቸው። ራሱ ደግሞ ቅዱስ ሲኖዶስ ነው። ከላይ አክሊል ሆኖ ክብር ያለው መንፈስ ቅዱስ ነው። ስለዚህ ችን ቤተክርስቲያን በመጠበቅ የተጠና ሞት የማይደገምበት ቤተክርስቲያን የማትቃጠልበት የማትደፈርበት ቦታችን የሚከበርበትን አሰራር መቀየስ አስፈላጊ ነው እንጂ የ3 ቀን ጸሎት፣ የ5 ቀን ጸሎት፣ የ7 ቀን ጸሎት በሚል ብቻ የሚታለፋል። ስራ ነው የሚጠይቀው። እግዚአብሔርማ ምንም ሁሉን እያደረገልን ነው። ፀሐይ ያወጣ ነው። የኔና የናንተ ስራ ግን ይጠይቃል። የምእመናን ስራ ይፈልጋል። ስራ ነው የተጠና ስራ ኖሮ ከሚመለከተው ጋር ሁሉ በመነጋገር አንድ ክርስቲያን አንገቱ መታረድ የለበትም፣ መሞት የለበትም። ይህንን ማድረግ የቅዱስ ሲኖዶስ ኃላፊነት። እዚህ ላይ የተጠና ነገር ሰርቶ ህዝቡን መምራት የእናንተ ድርሻ ነው። እቺ ቤተክርስቲያን ታላቅ ናት፣ ለኢትዮጵያ ታላቅ ናት፣ ለዓለም ታላቅ ናት። ሌላ ቀርቶ በውጭው ዓለም ያሉ ሰዎች እንደ ንጋት ወጋገን እንደምትፈነጥቅ ፀሐይ እያዩት እኮ ነው ራሳቸውን በብዙ መልክ ያደራጁት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምእመናን እናንተም መጸለይ፣ እግዚአብሔር ጋር መነጋገር፣ ከኔስ ምን ይጠበቃል ብለን ማለት ያስፈልጋል። ከኔ ምን ይጠበቃል? ከራሴ ጀምሮ ምንድን ነው የሚጠበቀው የሚለውን ያ ነው። ስራ ከሌለ ነገም እንሞታለን፣ ነገም እንገደላለን። አለን በማለት መቀመጥ አይቻልም። ታስጨርሰኝ አላሉ ሰውየው። 2 ሆነው ሄደው ነው ወደ ገጠር ዛፍ ስር አድረዋል። አንዱ መጥቶ ከጎኑ ለካጅም መጥቶ እግሩን ይቆረጠመዋል። ምንድነው አንተ ቆርጠም የሚል ድምጽ ይሰማኛል። ተው እንዳታስጨርሰኝ እግሬን ጅብ እየበላኝ ነው። እና ሊተወው ነው እንዴ? ያኛውንም እኮ አይተውም። የሚመጣው መከራ እኮ አይተውንም። የሚመጣው ፈተና እኮ አይተውንም። ዳሩ ሲፈታ መሃሉ ዳር ይሆናል የሚለው አባባል ዝም ብሎ አይደለም እኮ። እና አባቶች የተጠና ስራ ይደረግ። ከሚመለከተው አካል ጋር ተነጋገሩ። እናንተ ናችሁ የቤተክርስቲያኑ ኃላፊነት ላይ ያላችሁት። አታስደፍሯት፣ ራሳችሁንም አታስደፍሩ፣ ምእመናንም እንዲሁ። ስለዚህ የተደራጀ ስራ ኖሮ ኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን መጠበቅ የእያንዳንዳችን ኃላፊነት። ብዙ ፈተና የመጣባት ቤተክርስቲያን ነች፣ አልፋለች። ይህንም የምታልፈው ግን በስራ ነው። ያለፉት እኮ ሰርተው። የኔና የናንተ እምነት ምእመናን ሃይማኖትና ምግባር ነው። አባቶቻችን ይህንን የምታውቁት ነው፣ የታወቀ ጉዳይ ነው። ሃይማኖትና ምግባር፣ ጸሎት አለ፣ ስራ አለ። ስራው ደግሞ የሰላም ስራ ነው። ይህንን አድርጎ ችን ቤተክርስቲያን ከመንጋው ጋር መጠበቅ የእረኞች ኃላፊነት ስለሆነ በእርግጠኝነት የቅዱስ ሲኖዶስ አባላት፣ መምሪያ ኃላፊዎች፣ ሌሎችም ሀገረ ስብከት ጳጳሳት በየትኛውም ስፍራ ላይ ይህን ነገር ልናስብበት የሚገባ የተጠና ስራ ይዞ በስራ መለወጥ፣ ታላቅነቷን መጠበቅ፣ መንጋውን መጠበቅ የኛ እንጂ ዝም ብሎ በዛም ቢሆን ከባድ ነው። ምክንያቱም አንድ አባባል አለ፣ ዶሮ አለች የሚባለው እውነት ነው። መቼም አባት የላቸው አንዳንድ እያለ ፈጃቸው መሆን የለበትም። ስለዚህ በጸሎት ያዙት፣ ስራ ይሰራ፣ ይጠና፣ ከሚመለከተው አካል ጋር ተነጋገሩ። የምንሰማው ሞት በኦርቶዶክስ ክርስቲያኖች ላይ ይበቃል። የራሔል እንባ ይበቃል። ቤተክርስቲያኗና መንጋውን ተጠብቁ ዘንድ ራሳችሁን ተጠብቁ ዘንድ ይላል መጽሐፍና ከሱ በላይ መመሪያ የለም። እኔ ታናሽነቴን ይህንን መልእክት ለማስተላለፍ ነው። ብፁዓን አበው ቡራኪያችሁ አይለየኝ። እንደዚሁም ደግሞ ካህናት፣
እናንተም እንዲሁ በጸሎት አስቡን። ችን ቤተክርስቲያን ይጠብቅልን፣ አጽራረ ቤተክርስቲያንን ያስታክስልን። ራሳችን በራሳችን ያስደፈርን በመሆናችን ኃይላችንና ክብራችንን ታላቁን አምላካችን እግዚአብሔርን ይዘን ቤተክርስቲያን መጠበቅ ራሳችንን መጠበቅ የግድ ይላል። ለዚህም እግዚአብሔር ይርዳን። እመቤታችን አትለየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ኃያል አምላክ ክብር ምስጋና ይግባ።